ቁረኝ ወይ ፖለቲካ ውስጥ የሆነ ነገር ጋር ልነካካ እችላለሁ፣ ሰው ጋር ልደርስ እችላለሁ ምናምን። ማርያምን እየወዳ ምናልባት ሀቡን እንትን ፑሽ ምናምን ለበዓሉ ድምቀት ምናምን ብለው ከሆነ ተውሃ እግዚአብሔር ነው አይደለም። እኔ ጠይቁት ይኸውልሽ፣ እኔ ብታይ ሌሎች የራሳቸው ዓላማ ናቸው። እኔ ጋር መጣው ሌላ ነገር ያደረጉ የራሳቸው ታውቃለሽ። እኔ ጠየቅኩት 6 ነገር ነው። 6 ጥያቄ አለ። 6ቱም ከምንም ከእንትን ጋር የተያያዘ አይደለም። ከዚህ አሁን በእርዳታ በተመለከተ በእርግጥ አይወልሽ መሲ ብርጅስቶን አንቺ አሁን የምትደግፊያቸው ግለሰቦች አሉ፣ 5 ሰዎች አሉ ህይወቴን የምሰጥ መሻለኝ። 5ቱም በዚህ ጉዳይ ላይ ብዙ ጊዜ ተጠያቂ ይሆናሉ። እኔ አንቺን አሁን በእንደዛ ነገር እንትን ብዬሽ አላውቅም። ገንዘብ ትወስጃለሽ፣ የሰውን ሀቅ ትወስጃለሽ ምናምን የሚባል ነገር አንድ ቀን ብዬሽ አላውቅም አይደል እንዴ? አንቺ የምታናጅኝ እንዲያውም ሌሎች ሰዎች እኛ የምንጠይቃቸው ሰዎች ነች ጠበቃ ትሆኛለሽ። በዛ ጉዳይ ነው። አሁን አንቺ ስማቸው መጥራት አልፈልግም። ገባሽ? መጠራት አያስፈልግም። አሁን እዩዳብ አንተ አሁን ሀቡ ጥያቄ ያላችሁ ነው ቤቴ ትላለች። አንተ ሀቡ ጋር ሄደህ ደስ ልከህላት ሀቡ ነው ይሄ ጥያቄ ያለኝ ብላ ለምን አትጠይቃትም? በጣም ጠይቄያለሁ። ይኸውልሽ ጌታ ምስክሬ ነው። ለ6 ወር ያህል ቪዲዮ ሰርቻለሁ። ከዛ በኋላ ደግሞ ምን አልኩ መሰለሽ? እኔ ጥያቄ ይሄ 6 ነገር ነው። ምን አልኩ መሰለሽ? እርዳታ ለሚሰሩ እኔ ለእሷ ብቻ እኮ አይደለም ለማስተር አብነት ጠይቄው በውስጥ ምንድን የሆነ ነገር ብሎኛል። ገባሽ? ለሁሉም ነው የምጠይቀው። ለምን መሰለሽ? አንተ አሁን ለምሳሌ ሀቡ ችግሩ ምን መሰለህ? ከጧት ጀምራ እስከ ማታ ላይቭ ላይ በጣም ረጅም ሰዓት እንትን ስለምትል ላይቭ ዘግታ ስትወጣ ደግሞ ለልጆቼ ነው ጊዜ የምሰጠው ቪዲዮ ምናምን ዞሪያ ላይ ምናምን ትላል። ኢቭን እርዳታ ሲኖር እኮ ገስት ላይ ገብተን ወይ በዋትስአፕ ነግረናት እኮ ነው እንጂ እንደዚህ ቲክቶክ ስክሮል ያደረገች ብታዩ ትመልስልሃለች። ኖ ይኸውልሽ የእሷ ሞዴሬተሮች መጣው ነው ቤት ስሚ ምን መሰለሽ አውቃለሁ። እኔ ቤት ትምጣ እኮ አይደለም እንደ ቀኑ ሙሉ እኮ ቲክቶክ ናት። ከዛ ወጣ ደግሞ ለልጆቿ ለባሏ ለምናምን ማድረግ አለባት። እሱ እኮ አይደለም የምጠብቀው ነው። እኔ አሁን የሆነ ነገር ከማድረጌ በፊት ታውቂያለሽ፣ መማርን ጠይቂያት፣ ማንም ጠይቂ፣ በውስጥ ብዙ ልካለው፣ ቴክስ አደርጋለሁ፣ ምን አደርጋለሁ። በቃ ይሄ ነው ቪዲዮ ሰራለሁ። ከዛ ምንድን ነው አልመልስም ካሉ እንዲመልሱ አደርጋቸዋለሁ። አሁንም እኮ እኔ ሀቢባ ይሄ ከሆነ አሁን ፓሽኗ ለሴቶች የምትቆመው እኔ ክርስቲያን ነኝ፣ እንደ ክርስቲያን እሷ የምታደርገው ነገር አሁን ደግሞ ብዙዎቻችሁ ለሴቶች የምትቆመው ትላልክ እዮዳ እኔ አሁን አንተ ቤት አሁን ሴት ምናምን እንደዚህ አታስነካም። ይሄንን አውቃለሁ አይደለ? ግን አሁን አንተ ሀቢባ ለሴቶች ነው የምትቆመው። አብዛኞቻችሁ የምትከሷት በዚህ ነው። ግን ሀቡ ያዳነቻቸው ከአረብ ሀገር ከስንት ማርያምን ኢቭን ቤተሰቦቿን አደጋ ላይ ጥላ በጣም ብዙ ወንድሞቿን ከእሳት ያዳነች ልጅ ናት። ለምን እነዛን ወንዶች አትቆጥሩም ነው? ይኸውልሽ ብርጅስቶን ትክክል። አሁን እኮ መሰለሽ አታደርግም እኮ አይደለም አይደል እንዴ? አታደርግም እኮ እኔ ከፈለግሽ 6 ነገር ጽፌ ነው አስቀምጫለሁ። 6 ነገር ነው ያስቀምጥኩት። እና ለምንድን ነው እኔ ስታውቂኝ ላለፈው 7 ዓመት ስራ ታውቂዋለሽ ምን እንደማደርግ። እኔ ሁሉ ነገር በህግና በህግ መሆን አለበት ብዬ አስባለሁ። ነምበር 1 ይኸውልሽ አንድ ነገር ማወቅ ያለብሽ ነምበር 1 የትዳር አድቫይስ የሚሰጡና ምክር የሚሰጡ ሰዎች ሰርቲፊኬት ያስፈልጋቸዋል፣ ላይሰንስ ያስፈልጋቸዋል። ለምን መሰለሽ? የሰው ልጅን ስትመክሪ የሰው ልጅን ስታደርጊ አንቺ በምትሰጪው አድቫይስ ያንን ተጠቅሞ ሊሰራልሽ ይችላል፣ ላይሰራልት ይችላል። የጠየቁት እኔ ለምንድን ነው ያለ ላይሰንስ ፕራክቲስ የሚያደርጉ ያለ ሜሬጅ ካውንስሊንግ ላይሰንስ? ብዙ እኮ አሉ እኮ የተማሩ። አሁን ምን እያደረግን ነው? የተማሩት ስራዬ ብለው 10 ዓመት 8 ዓመት የተማሩ ሰዎችን እና ሀቢባ ናት። እንዴት አደነች ነው ወደ ሶሻል ሚዲያ አይመጡም? እንዴት ለምን አገልግሎት አይሰጡም? አዳምጪ ነው እኔ እኮ እሷ እኮ አይደለም ኑ ብትል ኑ ውዶቼ ማሮቼ ኑ የፍቅር ታሪካችሁን ንገሩኝ፣ ችግራችሁን ንገሩኝ ኑ ያለች ትጠራቸዋለች፣ ቤቷን ትከፍታለች። እነዚህ ህጻናቶች አይደሉም። እኔ እኮ አሁን እሷን እኮ አስገድዳ ጥይት ደቅና ምናምን እያልኩኝ እኮ እዩ ጩፋን የሚከተል ሚሊዮን ሰው አለ አይደል እንዴ? ለሰው በፍላጎቱን የሚከተል የኔ ፍላጎት ምንድን ነው? እንደ ወንድማዊ ምክር ነው የሰጠሁት። መጀመሪያ ግን ምን አደረጉ? መስደብ ጀመሩ። ነው የእሷ ሞዴሬተሮች ምናምኖች እዚህ ጋር መጥተው ቪዲዮ እየለጠፉ መሳደብ ጀመሩ። እኔ ደግሞ ታውቂያለሽ ለድምቀቱ ባህል ሙዚቃ ሰራውና ለቀኩት። ብዙ ሰው አየው። ሞዴሬተሮች መጡ፣ ጠየቅኩኝ። እኔ የምፈልገው ይሄ ነው። ሰዎች ደግሞ በውስጥ እየመጡ እንዲህ ተደርገናል፣ እንዲህ ተበድለናል፣ እንዲህ ተረገናል እያሉ ብዙ ሰዎች ይልካሉ። ሀቢባ ጋር የተረዱ ሀቢባ ጋር እዛ ጋር ሂደው እንትን ያደረጉ ሰዎች ይመጣሉ። ታውቂያለሽ ውሸት የሚዋሹ አሉ፣ እውነት ደግሞ ያላቸው ማለት ነው። እኔ ምንድን ነው ያልኩት? ይሄ ነገር መስተካከል አለበት። ተለመደ። መሲ ብርጅስቶን ተለመደ። እኔ ልንገርህ ሀቡ በጣም ከምወድላት ነገሯ እኔ ጠይቋት እኮ እሷ ለራሷ በቂ ናት፣ በቂ መልስ ትሰጣለች። ግን
ሀቡ ሀቢባ ቤት ዘር አትመርጥም፣ ሃይማኖት አትመርጥም፣ ጾታ አትመርጥም። በቃ ፊት ለፊት ነው ሁሉንም ነገር የምትናገረው። ምንም ኢቭን በውስጥ እንኳን ስለ እርዳታ ስታወራት አታወራም። እኔ አሁን ሀቡን እቀርባታለሁ አታወራም። በቃ እዛው ፊት ለፊት ነው። ለምን መሰለም አንተን ፑሽ ብለውክ አንተን ጠላት አንተን ሰው እንዲጠላክ ያደርጉክና በጎን ደግሞ ሄዶ ሁሉም ፒስ ነው የሚፈጥረው። ገባ አርገዋል። ባደወይ እንደዛ ያደረጉ አይተሻል። አንቺም እኔ እንደዛ የሚያደርጉ ሰዎች አሉ አልኩሽ። አሁን አንዳንድ ጊዜ አንቺም አይ ቲንክ የቆየሽ ነሽ በፖለቲካ ዓለም አይተሽዋል። ሰዎች ከጎንሽ ይመስሉና አብሮ ይራመዱና አንቺን አጣልተው ከዛ በኋላ ሄደው እነሱ በጓዳ ይታረቃሉ አይደል እንዴ? እሱን አይተናል። እኔ አሁን እሷ የምትሰራውን ስራ ኮምፕሊትሊ ዲስሚስ ማድረግ አይደለም። ሰው አትረዳም ማለት አይደለም። ሰዎች አረብ ሀገር ያሉ ሴቶችን አልጠቀመችም ማለት አይደለም። ጥያቄ ግን ሲኖረን እኔ ቲክቶክ ላይ የመጣሁት ማህበረሰባችን ለማስተማር ነው። ለሁሉም ብሔር ብሔረሰብ ለሁሉም ሃይማኖት ድምፅ መሆን ሰው ነኝ። ሰው ጥያቄ ሲኖረን ስንጠይቅ የምንሰደብ ትቀናላችሁ ምን አሁን ለምሳሌ ከሀቡ አንደበት እንትን ስድብ ወጥቶ የሆነ ሪከርድ አለክ እኔንማ ረገጠችኝ። ኖ ልንገርክ ኢቭን በቀደምለታ እዮዳ ምናምን ሲባል እንኳን እሷ ቤቱ 3 ኮመንት ላይ ጻፉ 4000 ሰው ባለበት ምን አለች መሰለ እዮዳ የተከበረ ባለትዳር ነው ስሙን አትጥሩ ነው ያለችው። እግዚአብሔር ከዛ በኋላ ግን ምን መሰለሽ ነው እዚህ ሶሻል ሚዲያ ላይ የኔን ስራ ታውቂዋለሽ አይደል? ሰዎች ከመት አልተለወጥኩም። በቃ እኔ ምንድነው የማደርገው? ቡሊዎችን ቡሊ ያደርጋለሁ፣ ሌቦችን አጥባባዎችን አጋልጣለሁ። ስህተት ከሰራው ደግሞ አንዳንድ ጊዜ ትሳሳቻለሽ። ለምሳሌ በመማር ኬስ መማርን በዛ ደረጃ ሲቃወሙ የነበሩ ሰዎች የሚቀኑባት ሰዎች ናቸው አለ እኔ ጋር መጥተው በጎንደር በምናምን ተሞዳምደው ልክ ግን ሌባ እንደሆኑ ስህተት እንደሆኑ ሳውቅ ምንድን ነው ያደረኩት? ገልብጫ አባረኳቸውና መማርን ደክደክቻት አላውቅም። ለምን? ምክንያቱም ለመሰለኝ የሚሰራ ሰው ብዙ ጊዜ ስህተት ይሰራል አይደል? ወይም ይቀናበታል፣ ወይም ደግሞ ችግር። አሁን መማር 2 ሚሊዮን ፎሎወር ያላት ብዙ እርዳታ ያደረገች የቀበሮ ሜዳ ምናምን እያሉ መጡ አይደል እንዴ? አንቺ ምን ያህል መረጃ አደራጅተው እንደሚመጡ አታውቂም። ስም ለማጥፋት ምን ያህል እንደሚሄዱ አሜሪካዊ ነኝ እያወቅሽ እዮዳብ ልንገርህ አሁን እኔን ሌባ ናት እንደዚህ ፎቶ የራቆት ፎቶ አለ ያላሉት ነገር አለ። እዮዳብ እኔን አንድ ቀን ግን ስለኔ አውጥተው መረጃ ይተታቃለች የላቸውም። ሀቡን የሚጣሏት 3 ሰዎች 3 እንትኖች አሉ ቡድኖች አሉ። አንደኛ ደላላ፣ ሁለተኛ ደግሞ እነዚህ በሰው ገንዘብ የሚበሉ የሴት ገንዘብ የሚበሉ፣ ሶስተኛ ደግሞ ሶስተኛ ደግሞ ከደላላ ጋር የሚበሉ፣ ሶስተኛ ደግሞ ከደላላ ጋር የሚበሉ፣ ሶስተኛ ደግሞ ከደላላ ጋር ከመተው ሀቢባ እንደዚህ ናት ሀቢባ እንደዚህ። አንተ ሀቡ ጋር ጥያቄ ካለክ ገብተክ መሲ እንደዚህ ሀቡ አንድ ቁጥር ጽፈህ ገብተህ ጠይቃ። ቤቴ ክፍት ነው። ገብተህ ሀቡ ይሄ ጥያቄ አለኝ ብለህ ብትጠይቃት ትነግርሃለች። ይሄ እንደዚህ ነው ብላ ማለት። ግን ማንም መረጃ አምጡ ብትላቸው አንድ መረጃ ያመጡ ላክልሽ። እኔ ጥያቄ ይኸውልሽ ለብዙ ሰዎች ልከናል። እኔ ባደው ጥያቄ 6 ጥያቄ ነው ያለኝ። እነዚህ ጥያቄዎችን ለመሰለሽ ህዝብን እረዳለሁ ካልሽ የህዝብ ድምፅ ነኝ ካልሽ ትተቻለሽ፣ መቀበልም አለብሽ አይደል እንዴ? ትተቹኝ እኮ አላለችም። ችግር ካለብኝ ችግሬን አውጥተው በግልጽ ይናገሩ ብላለች። ያደረኩት እኮ መሲ እኔ እኮ ያደረኩት ያንን እኮ ነው። ካየሽ እኮ እኔ ጽፌ ይሄ ነው እኔ የኔ ይሄ ነው። ሌሎች ሰዎች ራሳቸውን ይጠይቁ። ምንድነው እዚህ ጋር መጥተው ሊሰድባ ነው። ቆይ ሀቢባ የምንጠይቃት በዚህ 6 ነገር ነው። መማርን የጠየቅናት በዚህ ነገር ነው። መማር ለጠየቅናት ሁሉ በውስጥ ትመልሳለች። መማር በጣም አንድ ማደንቃት ምን እንደሆነ ታውቂያለሽ? ኢቭን እንኳን በውስጥ ቴክስት ብታደርጊላት ትመልሳለች። አንቺም ትመልሻለሽ። እባክሽ ለምን ሰው መናቅ የለብሽም። የህዝብ ነኝ ካልሽ ለህዝብ ነው የምቆም ካልሽ ሰው መናቅ የለብሽም። በተለይ አንቺ ሰው የምትረጂ ከሆንሽ መልካም ሰው ከሆንሽ ኤኒባዲ ቢጠይቅሽ በቻልሽ ጊዜ በተለይ ለሁሉ ላትመልሽ ትችያለሽ። ግን እዚህ ጋር እኔ የምታወቀው ሌቦችን በማጋለጥ እኔ ጌመር አይደለውም፣ ዘረኛ አይደለውም፣ ብሔርተኛ አይደለውም። ስለዚህ ምንድን ነው የማደርገው? ለኢትዮጵያ ለህዝቤ ዲሞክራሲ ስለምፈልግ ነገሩ በህግና በህግ እንዲሄድ ስለምፈልግ እውነተኛ የሚሰሩ ሰዎች ጎልተው እንዲወጡ ፈልጋለሁ። ሌቦች አሉ አይደለ? በርጅስቶን ሌቦች አሉ አይደል? ብዙ ሌቦችን ማጋለጥ አለብን። ሌባውን ከእውነተኛው የምናውቅበት መንገድ ግን አንዳንድ ጊዜ ሌባውም እውነተኛውም አንድ አይነት ግን እዮዳብ አንተ እኔ አሁን ለምሳሌ የሆነ ሰውን ይዤ አሁን ለምሳሌ ነገኔ እዮዳብ ሌባ ነው ብዬ ስመጣ
ያንን ሰው መረጃ ትክክለኛ በቮይስ የተደገፈ በማስረጃ የተደገፈ በሰነድ የተደገፈ ጠይቅ። በተረፈ ግን እዮዳብን የጠላ ሰው መጥቶ መሲ ጋር እዮዳብ ሌባ ነው ካለ እኔ መቀበል ጠይቅ፣ መረጃ አፋጣቸው። አንተ ጋር መጥቶ ለምሳሌ ታውቂኛለሽ እኔ መረጃ ግን መጥተው ማለት ነው እዮዳብ ይኸውልህ መሲ ሌባ ናት ሲሉክ በመሲ በስሟ የገባ አካውንት በእንደዚህ እንደዚህ መረጃ አምጡ፣ ሪካርዷ ካላችሁ ቮይሳችሁ ካላችሁ ብለህ አፋጣቸው። እና ለዛ ነው እዮዳብ ባለቤትህን ያው ሰላም ልን የገባሁት። አመሰግናለሁ ለሰጠኸኝ ድል። ባለቤትህን በጣም ነው የምወዳት። ባለቤትን ስለምትወዳት ደግሞ እኔም አክባሪ ነኝ። አመሰግናለሁ። እሺ መስዬ ይመችሽ እህቴ፣ ደህና ዋይልኝ። መልካም ቀን። እሺ መሲ እኮ ጎበዝ እኮ